ዜናዎችን እናስቀድማለን። የኢራኑ ፕሬዝዳንት መገደላቸውና መዘዙ። ሁለተኛ፣ ወደ ኢራን ስንመለስ ከኢራን ሳይድ የሞቱ ሰዎች መካከል እነማን ናቸው የሚለውን እናያለን። በሶስተኛም ደረጃ ትላንት የኢራን የቴሌቪዥን ጣቢያ በእስራኤል ሀክ መደረጉን እናወራለን። ሶስተኛም የፓኪስታን ህዝቦች ጦርነቱን ተቀላቅለዋል። አራተኛ፣ በኢራን ውስጥ ለሁለት ግሩፕ መከፈሉን ዛሬ ተሰምቷል። ወደ መጀመሪያው ዘገባችን ስንገባ የኢራኑ ፕሬዝዳንት አይቶላ አሊ ሀመኒ ቅዳሜ በነበረው ጥቃት ህይወታቸው ማለፉ ተሰምቷል። ይህም ካደረገው መዘዝ መካከል አንዱ መዘዝ ከደረሰባት ሀገር መካከል አንዷ ዱባይ ነች። እሁድ ሌሊት ዱባይ ስትደበደብ ነበር ያመሸችው በኢራን ሚሳኤል። ይህም ከዱባይ ኤምሬት ውስጥ ከፍተኛው ፍንዳታ ተከስቷል። ለዛም በረራዎች ለጊዜው መቋረጣቸው ተሰምቷል። ጥቂትም የድሮን ጥቃት ከባድ የተባለውን ውድመትም አስከትሏል። ወደ ኢራን ስንመለስ ከኢራን ሳይድ የሞቱ ሰዎች ቁጥር ሊስት መውጣቱን ባለፈው ኒውስ ላይ አጋርተን ነበር። የመጀመሪያው ከሞቱስ መካከል አሊ ሀመጂ ኮማንደር ኦፍ ኢራን ኤሮስፔስ ፎርስ ሲሆን ይህም በኤሮስፔስ የሚሰራ ኮማንደር ሲሆን ትላንት ማታ መገደሉ ተዘግቧል። ሁለተኛው አሊ ሻምካኒ ሲሆን ይሄ ደግሞ ሄድ ኦፍ ዘ አርምድ ፎርስ ጀነራል ስታፍ ነው። በሶስተኛ ደረጃ ደግሞ ሐሰን ሰላሚ ነው። ይህም የፖሊስ ቁጥጥር ዘርፍ አባል ነው። አራተኛ ሐሰን ጃሊ ነው። ይህም የአየር መከላከያ ጦር ኮማንደር ሲሆን ህይወቱ ማለፉ ተነግሯል። ይህን ስንንም ሌሊቱን የተተከሱት ባሊስቲክ ሚሳኤል የእስራኤልን አንዳንድ ከተሞችና ዋና ከተማ ላይ ጥቃቱን ማድረሱ ተዘግቧል። ይህም እንዳለ የኢራን ህዝቦች በአደባባይ ላይ የተቃውሞ ሰልፍ አካሂደዋል። እንዲህም ሲሉ ተስተውለዋል። የእኛን ልብ እንዳደማችሁ የእናንተንም ልብ እናደማለን ሲሉ ለእስራኤልና ለአሜሪካ መልእክት አስተላልፈዋል። የፓኪስታንም ህዝቦች ጦርነቱን ተቀላቅለዋል። ይህንንም ስንል በፓኪስታን ውስጥ ባለ የአሜሪካ ኢንስቲትዩት ወይም ኤምባሲ ውስጥ ጥቃት ማድረሳቸው ተሰምቷል። በዚህም ጦርነት ካዲያ በአመፁ 8 ፓኪስታናዎችን በአሜሪካ ወታደሮች መገደላቸው ተገልጿል። 30 የሚሆኑት ደግሞ ተጎድተዋል። ወደ ኢራን ስንመለስ ደግሞ ኢራን በሁለት ተከፍላለች ይላሉ። ይህም ሁለት ሰዎች ሲሆኑ አንደኞቹ በአይቶላ አሊ ሀመኒ መሞት ያዘኑና ያላዘኑ በሚባል ነው። አንደኞቹ እያዘኑ እያለቀሱ ምሬታቸውንም እያሰሙ ሲሆን፣ በሌላ በኩል ያሉት ደግሞ ደስታቸውን እየገለጹና እየተዝናኑ ያሉ ናቸው። የዚህም ጦርነት እየተባባሰ ከመጣ ሌሎች ሀገር መቀላቀላቸው ግልጽ ነው። ይህም ሶስተኛው የዓለም ጦርነት ይከሰተ ይሆን የሚል ጭምጭምታ ወሬ በአንዳንድ አገራት እየተሰማ ነው። በተጨማሪም አዲስ ነገር ሲኖር በዚህ ቻናል የምናስታውቃችሁ ሲሆን ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳይረሱ። እናመሰግናለን። መልካም ቀን።